ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ እንግዲህ ብዙዎቻችሁ የምትፈልጉትን ብዙዎቻችሁም በጉጉት የምትጠብቁትን የጨረታ ማስታወቂያ ይፋ ሆነዋል። እነዚህ የጨረታ ማስታወቂያዎች እንግዲህ እጅግ በርካታ አይነት ቁጥር ያላቸው የሥራ ተሽከርካሪዎች ከዶልፊን ጀምሮ እንግዲህ እጅግ በርከት ያሉ መሆናቸውን ተመልክቼ አጠር ያለች መረጃ ይዤላችሁ ቀርቤያለሁ። በተጨማሪም በዛሬው ዕለት አንድ መረጃን ተመልክቻለሁ። የአዲስ አበባ ፖሊስ በኮንዶሚኒየም እንዲሁም ደግሞ ከአፓርታማ አካባቢ ወይንም ሱቆች አካባቢ ያላችሁ ጥበቃችሁን አጠናክሩ የሚል መግለጫ እንግዲህ ማስጠንቀቂያ አውጥቷል። ከምን ጋር ተያይዞ ነው የሚሉትን ወደ መጨረሻ ላይ የማደርሳችሁ ይሆናል። ሁላችሁም ቪዲዮን ላይክ እያደረጋችሁ እንዲሁም ደግሞ የጨረታ መረጃን እየተከታተልኩ የማደርሳችሁ የናንተ ውዴታ መሆኑን በብዙ ጊዜያት እየተመለከትኩ ነው። አሁንም መመቸታችሁን የማረጋግጥበትን ኮሜንት ላይ አንድ ቁጥር ጻፉልኝ። ያንን አንድ ቁጥር በብዛት ስመለከት እውነትም ተመልካቾቼ የጨረታ መኪናን መረጃ ፈልገዋል የሚለውን ከግምት ውስጥ በማስገባት እኔም ከተለያዩ ቦታዎች እንግዲህ እየተንቀሳቀስኩ መረጃውን የማደርሳችሁ ይሆናል። ሁላችሁም ቪዲዮን ላይክ አድርጋችሁ ጀምሩት። በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ ይህንን የጨረታ ማስታወቂያ ያወጣው የሜቄዶኒያ ድርጅት ነው። ይህ ድርጅት እንደምታውቁት እንግዲህ በበጎ አድራጎት የሚታወቅ ድርጅት ሲሆን 18 አይነት ተሽከርካሪዎችን ለጨረታ ማቅረቡን ተመልክተናል። ከነዚህ ተሽከርካሪዎች ውስጥ እንግዲህ 14ቱ ሙሉ ፋይል ያላቸውና ስም መዞር የሚችሉ መሆናቸው ተገልጿል። እነዚህ ተሽከርካሪዎችም ሱዙኪ ስዊፍት እንዲሁም ስፕሪሶ እንዲሁም ዶልፊን ሚኒባስ፣ ሃይወንዳይ አምቡላንሶች፣ ዳማሶች፣ ቶዮታ ቪትስ እና ያሪስ ይገኙበታል። እነዚህ ተሽከርካሪዎች እንግዲህ በተጨማሪም 3 ለመለዋወጫ የሚሆኑ ፋይል የሌላቸው ማርቼዲስ እንዲሁም ደግሞ ኒሳን እና አይቪኮ የጭነት ተሽከርካሪዎች መኖራቸውንም መረጃውን ለመመልከት ችለናል። እንግዲህ በዛሬው ፕሮግራማችን የድርጅቱን ስልክ ቁጥር እዚህ ላይ ማስቀመጥ አልቻልንም። ነገር ግን በአካል ወደ ሜቄዶኒያ ድረስ ሄዳችሁ ተሽከርካሪዎቹንም ማየት መጎብኘት ትችላላችሁ። እንዲሁም ደግሞ ሲፒኦ ማስያዝ የሚችልበትን አጠቃላይ ስለ መረጃው በሜቄዶኒያ ግቢ ሄዳችሁ ማረጋገጥ ትችላላችሁ ማለት ነው። እንግዲህ ሰኔ 22 ቀን 2018 ከጠዋቱ 4 ሰዓት ነው ሙሉ በሙሉ እንግዲህ ጨረታው የሚከፈተው። ስለዚህ ይህን ቪዲዮ ስሰራ ዛሬ ሰኔ 16 2018 ነው። በአስቸኳይ እንግዲህ ወደ 6 እና 7 ቀን አካባቢ ያላችሁ ፈጠን ብላችሁ የድሉ ተካፋይ ሁኑ ለማለት ያክል ወዳለሁ። በሌላው መረጃችን ደግሞ የአዲስ አበባ ፖሊስ በዛሬው ዕለት አንድ መግለጫ አውጥቷል። በቡድን በመደራጀት አፓርታማዎችና የስልክ መሸጫ ሱቆችን በተመሳሳይ ቁልፍ በመክፈት በርካታ ንብረቶችን በመስረቅና በመግዛት የተጠረጠሩ 9 ግለሰቦችን በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ ዋና መምሪያ አስታወቀ። ተጠርጣሪዎቹ በቡድን በመደራጀት የሞባይል ስልክ መሸጫ ሱቅና አፓርታማዎችን በተመሳሳይ ቁልፍ በመክፈት ከ100 በላይ ስማርት ስልኮችንና ሌሎች ንብረቶችን በመስረቅ ነው የተጠረጠሩት። ይህን ያደረጉት ከግንቦት እስከ ሰኔ ባሉት የተለያዩ ቀናትና ሰዓታት ሲሆን ተጠርጣሪዎች ወንጀሉን የፈጸሙት በቂርቆስ ክፍለ ከተማ ወረዳ 10 ደብረ ወርቅ ህንፃ፣ ወረዳ 9 ጃምቦ ሪል ስቴት እንዲሁም ደንበል አካባቢና ፍላሚንጎ አፓርትመንት በቀንና በሌሊት መሆኑን ፖሊስ ገልጿል። በዋና ወንጀል አድራጊነት የተጠረጠሩት ግለሰቦች መካከል ተስፋነሽ እንዲሁም ሚሊዮን እንዲሁም ክብሮም የተባሉ ሳሙኤልም ጭምር እንግዲህ ተጠርጣሪ ግለሰብ መያዛቸው ነው የተገለጸው። የተሰረቁ ንብረቶችን በመቀበል ደግሞ ዳንኤል ዳምጠው፣ ሐምዛ ጠንክርና ያሬድ የተባሉ ተጠርጣሪዎችም ተይዘዋል። እንግዲህ አሁን ላይ በተለይ በመዲናችን አዲስ አበባ እንዲህ አይነት ወንጀሎች እጅግ በጣም እየተበራከቱ ይገኛሉ። ይህ በእንዲህ እንዳለ ሰኔ 5 ቀን 2018 በሌሊቱ ክፍለ ጊዜ በቂርቆስ ክፍለ ከተማ ወረዳ 10 ደብረ ወርቅ ህንፃ ምድር ቤት የሚገኘውን ሞባይል መሸጫ ሱቅ በተመሳሳይ ቁልፍ ከፍተው በመግባት እንዲሁም ዲሲፕሊን ላይ ተቀምጦ የነበረውን 102 የተለያዩ ሞዴል ያላቸው ስማርት ስልኮችን ከ57600 ብር በላይ ይዘው በመሰወር የግል ተበዳይ ለፖሊስ ሪፖርት ማድረጉ ተገልጿል።
ፖሊስ ጥቆማውን መነሻ በማድረግ ክትትሉንና ፍለጋውን አጠናክሮ የቀጠለ ሲሆን አራቱን ተጠርጣሪዎች በልደታ ክፍለ ከተማ ሳር ቤት አካባቢ ከሱቅ የተሰወረውን 99 ሞባይል ስልኮች እንዲያዙ ለመሸጥ ሲደራደሩ ይጠቀሙበት የነበረውን ኮድ 2C74623 AA የተሰኘ ተሽከርካሪያቸው ጋር በቁጥጥር ስር ተውለዋል። ህብረተሰቡ በሱቅና አፓርታማ አካባቢ ጥበቃውን በማጠናከርና ከፖሊስ ጋርም በጋራ በመስራት አጠራጣሪ ነገር ሲያይም ለአቅራቢያው ፖሊስ ጥቆማ በመስጠት ወንጀልን መከላከል እንደሚገባ የአዲስ አበባ ፖሊስ አስታውቋል። ይህ መረጃ ለብዙዎች ተደራሽ እንዲሆን ላይክ ሸር አድርጉት እያልኩ ለዛሬ ያስኩላችሁ መረጃ እንግዲህ ይህንን ይመስላል ማለት ነው። ሁላችሁም ቪዲዮን ላይክ ሸር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።